እንደዚህ ራሳቸውን አይተው ሰዎች ካራክተራቸው ላይ መስራት አለባቸው። ችሎታ ብቻ ዋጋ የለው፣ እውቀትም ብቻ ዲግሪ ዋጋ የለው። በሰዎች ዘንድ የሚያስከብርሽ ካራክተር ነው። በቃ ትዳሯን አክብራ ልጇን ወልዳ አሳድጋ ደግሞ እንዲህ ብላ ከዛ ስራዋን ሰርታ ሰርታ ምናምን እንደዚህ የምትል ጠዋት ስነሳ ያለ ምክንያት ደብሮኝ ሊሆን ይችላል። እግዚአብሔር የሰጠሽን ክብር የማንነት ዲግኒቲ ደግሞ ትጠብቂያለሽ። ሰረኒቲ ደግሞ ምንድነው? መረጋጋት ነው። ተረጋጋ፣ የትም አይሄድም፣ አትጣደፍ። ሰዎች አንቺን ህይወትሽን በርብረው የሆነ ነገር ሊያገኙብሽ ሲፈልጉ እንዳያገኙብሽ የሆነ ህይወት ይኑረች። ደግነት፣ ለሰዎች መልካም ማድረግ፣ በተቻለ መጠን ለሰዎች ደግ መሆን። መንፈሳዊነት በጣም ያስፈልጋል። በጣም ነው የጸሎት የምወደው። ይሄ ሶሊቲዩድ ጊዜ የሚባለውን ወስዳለሁ። 3 አይነት ብቸኝነት አለ። ሎንሊነስ አለ። ሎንሊነስ ፊሊንግ ነው። ሰው መካከልም ሆነሽ ብቸኝነት ሊሰማሽ ይችላል። አሎንነስ አለ። እሱ ብቻሽን ነሽ ማለት ነው። ከዛ ሶሊቲዩድ አለ። ሶሊቲዩድ ግን ብቻሽን ተወኝ። ግን ደግሞ አንዳንዴ ዘም ብሎ በእግዚአብሔር ፊት መቀመጥ በጣም ወደው ነገር ጥብለሽ ተቀመጭ ሰብሎኝ ነው የምወጣው ከዛ ስወጣ። ለምሳሌ ስትረስ ማኔጅመንት፣ ስራ ላይ ስትረስ እንዴት ማኔጅ እንደሚያደርጉ፣ በርናውት ማኔጅመንት ላይ ያስተምራለሁ። ብዙ ጊዜ ኢሞሽናል ኢንቴሊጀንስ ላይ ያስተምራለሁ። በጣም ወሳኝ ነው በአሁኑ ሰዓት። ከዛኛው ኢንቴሊጀንስ ይልቅ ኢሞሽናል ኢንቴሊጀንስ በጣም ወሳኝ ነው። ኢሞሽናል ኢንቴሊጀንስ የራስን ስሜት መረዳት፣ አንድ ኢሞሽኖችን አዝኜ ከሆነ አዝኛለሁ፣ ተናድጃለሁ፣ ለምንድን ነው ግን የተናደድኩት፣ ለምንድን ነው ግን ያዘንኩት ብዬ አዌር መሆን ማለት ነው። አንድ ከዛ ያንን የኔን ኢሞሽን ማኔጅ ማድረግ። ዲፕሬስድ ሆኛለሁ ግን ማኔጅ አደርገዋለሁ፣ ተናድጃለሁ ግን ማኔጅ አደርገዋለሁ። 2 ስለዚህ የኔን ስሜት አንደርስታንድ ማድረግ፣ የኔን ስሜት ማኔጅ ማድረግ። ከዛ የሌሎች ሰዎችን ኢሞሽን መረዳት፣ አንደርስታንድ ማድረግ። ጓደኛዬ ተናዷል፣ ሂዝ ዳውን። ስለዚህ የሆነ ነገር ቢለኝ ላዝንበት አይገባው፣ ልረዳው። ፊቱን አንብቤ እንዳዘነ ማወቅ አለብኝ። ከዛ የሱን ደግሞ ኢሞሽን ደግሞ ማኔጅ ማድረግ። ይሄ ሃይ ኢሞሽናል ኢንቴሊጀንስ ያላቸው ሰዎች በአሁኑ ሰዓት ያኛው ኢንቴሊጀንስ አለ አይደለም፣ በማቴማቲክስ በሚውዚክ ሆነ ያለው ኢንቴሊጀንስ አለ። አሁን ኢኪው ነው የሚባለው። ይሄ በስራ እንኳን ሲቀጥሩ አሁን በሰለጠነው ዓለም ኢሞሽናል ኢንቴሊጀንስ ነው የሚያዩት። ቴስቶች ሁሉ አሉ ኢሞሽናል ኢንቴሊጀንስ የሚለኩበት። በምሳሌ ላስረዳሽ። አንድ ሰው ፕሮፌሰር ነው፣ ዩኒቨርሲቲ ያስተምራል፣ ፔፐሮች ጽፏል፣ መጽሐፍቶችን ጽፏል፣ ሪስፔክትድ ስኮለር ነው። እየተጋበዘ ዩኒቨርሲቲዎች እንትን ይላል፣ ሌክቸር ያደርጋል። ሲናደድ ግን ብርጭቆ አንስቶ ይወረውራል። ስለዚህ ምንድን ነው ያኛው ኢንቴሊጀንስ ሃይ ነው፣ ኢሞሽናል ኢንቴሊጀንስ በጣም ሎ ነው። ሲናደድ ይጮሃል፣ ይሳደባል፣ ተማሪዎቹ ላይ ይጮህባቸዋል፣ ወረቀቱን በትኖ ይሄዳል። ዲስ ጋይ ሎ ኢሞሽናል ኢንቴሊጀንስ እንዳለው አላወቅም። ራሱም አዌር አይደለም። እንትን ኢንቴሊጀንስ መሆኑን አያውቁም። ኢንቴሊጀንስ መሆኑን ካወቅሽ ታፍሪያለሽ። ስለዚህ አሁን እኔ ኢሞሽናል ኢንቴሊጀንት መሆን እፈልጋለሁ። ጠዋት ስነሳ ያለ ምክንያት ደብሮኝ ሊሆን ይችላል። ከዛ ምን እላለሁ? ዳውን ነኝ። ኢሞሽኔን ሳየው ዳውን ነኝ። ግን ምን ምክንያት አለ? ዳውን የሆንኩበት ምን ምክንያት አለ? የሆነ ኦብጀክቲቭ የሆነ በዚህ ምክንያት ነው ያዘንኩት ካልኩኝ ያገኘዋለሁ። ትናንትና እንዲህ ስለተፈጠረ ነው ዛሬ ኢሞሽናሊ ዳውን የሆንኩት ብዬ አስባለሁ። ከዛ ምን ላድርግ? ዳውን መሆን አለብኝ እኔ አሁን? do I have to be depressed በዚህ ምክንያት ነው? ከራሴ ጋር እነጋገራለሁ ነው ልና አስተካክልና ኢሞሽኔን አወጣዋለሁ። ዲሲዥን ነው ደስታ። ደስተኛ መሆን ዲሲዥን። ስለዚህ ዲሳይድ አደርጋለሁ። ከዛ ሰዎችን ሳገኝ ደግሞ ወዳጆቼ ሊሆን ይችላሉ፣ በስራ ያገኘኋቸው ሊሆን ይችላሉ። ብስጭት ብሏል፣ እሱ ንዴት አለበት። አሁን መናደዱን አንደርስታንድ ማድረግ አለብኝ። ተናዷል፣ ግን ለምንድን ነው የተናደደው? እኔ እንዴት ልረዳው እችላለሁ ብዬ ደግሞ የእሱን ከራሴ አልፌ አሁን ጓደኞችሽን አዝነው ይሆናል፣ ተናዳ ይሆናል ምናምን ስታገኛቸው የራስሽን ማኔጅ አድርገሽ ሁሌ ሃይ ኢሞሽናል ስታተስ ላይ ተወኝና ከዛ እነሱን ትረጃለሽ።
እሷ ዳውን ነች፣ እሷ ተበሳይታለች፣ እሷ እያለቀሰች ነው፣ ውስጣቸው አለ፣ ላያሳዩሽ ይችላሉ። ይሄ ኢሞሽናል ኢንተሊጀንስ ይባላል። በጣም አስፈላጊ ስለሆነ አሁን የመስሪያ ቤቶች ውስጥ አስተምረዋለሁ። የተለያዩ ሌሎችም ቶፒኮች አስተምራለሁ። ፐብሊክሊ ስመጣ ፎከስ የማደርግበት ነገር ፐርሶናሊቲ ነው። ፐርሶናሊቲ ከፐርሶናሊቲም ደግሞ ካራክተር ነው። ካራክተር ባህሪ፣ ምክንያቱም በጣም ወሳኝ ስለሆነ ካራክተሪ ሰዎች እንዲህ ናት ብሎ የሚናገሩበት ቅድም እንዴት ነው ነቀፌታ የሌለው ይህን ሁሉ ዓመት ያልኩሽ ይሄን ነው። እና እንዲህ ናት ብለው የሚሉት ነገር እሱ ካራክተር ነው። ካራክተሬን የምመዝንባቸው ፖይንቶች አሉ። ልንገርሽ ባጭሩ በ5 ደቂቃ። አንደኛ ሂዩሚሊቲ፣ ትህትና። ትሁት መሆን እፈልጋለሁ። በተቻለ መጠን ሰዎችን የማከብር፣ ሰዎችን ከኔ የተሻለ ያርግልኝ እግዚአብሔር፣ በእውነት ያርግልኝ መሆን እፈልጋለሁ በጣም ሂዩሚሊቲ። ሁለተኛ ዲግኒቲ። ዲግኒቲ ደግሞ ክብርን መጠበቅ ነው። የምዋረድበት ቦታ መገኘት አልፈልግም። መገኘት የሌለብኝ ቦታ አልገኝም። አንዳንድ ቦታ ክብሬን ሊነኩ ሲፈልጉ እዚህ ቦታ መገኘት የለብኝም ብዬ አቮይድ አደርጋለሁ። ዲግኒቲሽን ደግሞ ትጠብቂያለሽ። እግዚአብሔር የሰጠሽን ክብር የማንነት ዲግኒቲ ደግሞ ትጠብቂያለሽ። ሶስተኛው ሲምፕሊሲቲ ነው። ሲምፕሊሲቲ በቃ በጣም ውብ ነው። ፍሬንድሊ መሆን ነው። ሲምፕሊሲቲ ኢዝ ቢዩቲ። ሲምፕሊሲቲ ውበት ነው። እኔ ከመኪና ወርጄ ወክ አደርጋለሁ፣ ግሮሰሪ ገባለሁ፣ ሰው ሰላም ይለኛል፣ ሰው ሰላም እላለሁ ምናምን። ይሄ አምንበታለሁ። በህብረተሰቡ ውስጥ ነው በጣም ነው ደስ የሚለኝ። ምን አለበት ሰላም ፎቶ ይነሳሉ፣ እነሳለሁ፣ ከዛ ፍቅራቸውን ሲገልጹልኝ ምናምን ደስ ይለኛል። እና ይሄ ሲምፕሊሲቲ ነው። ከዛ ደግሞ ሲንሲሪቲ አለ። ሲንሲሪቲ ደግሞ እውነተኛነት፣ ኦተንቲሲቲ ማለት ነው። ሪል ሰልፍሽን ሆነሽ መቅረብ ነው። አሁን አንቺ ስትመጪ ራሷን አምለሰትን ሆነሽ ነው። ሌላ ምንም ሌላ ሰው ሆነሽ አልመጣሽ፣ እንዳለሽ በህዝቡ መካከል ነው የምትኖረው። ከዛ በኋላ ሰላም በላቸው፣ ሰላም ካሉ አንሌስ እንደው ከመጠን በላይ እንትኖሩ ለአደጋ የሚያጋልጠው ካልሆነ በስተቀር ከዛ ሲንሲሪቲ አለን። ከዛ ሰረኒቲ ደግሞ አለ። ሰረኒቲ ደግሞ ምንድነው? መረጋጋት ነው። ተረጋጋ፣ የትም አይሄድም፣ አትጣደፍ። እንደውም ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ፣ በጥድፊያ ጠላት ይሰራበታል። ከዛ ፒዩሪቲ ያለ አምለሰት። ፒዩሪቲ ማለት ሰዎች አንቺን ህይወትሽን በርብረው የሆነ ነገር ሊያገኙብሽ ሲፈልጉ እንዳያገኙብሽ የሆነ ህይወት ይኑረች፣ እንዳያገኙብሽ። አሁን ዲቮርሱ ምናምን በአደባባይ የማወራው ሰዎች ፈትሸው የደበኩትን ነገር የሚያወጡት የለም። አንዳንዴ ምን ይሆናል መሰለኝ፣ ሰዎች ይደውሉና ይሄ በስልክ አይወራም ይሉኛል። ይሄ በስልክ አይወራም ስንገናኝ ነው ምናምን ይላሉ። እኔ ደግሞ አውራው ነው የምለው። የምደብቀው ነገር የለም፣ ምንም የምደብቀው ነገር የለም። አውራው፣ ምንም ችግር የለም። የሚሰሙን ሰዎች አሉ፣ ይስሙን። እንደውም ትምህርታዊ እናደርገዋለን፣ ጆክ የምናወራላቸዋለን። እና ምንም ነገር አይገኝብሽ፣ በቃ ፒዩሪቲ። ከዛ ኮንፊደንስ ይሰጥሻል እሱ በንጽህና መኖር። እኔ ላለው በንጽህና የሚውል ባል ባት ቤት ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ቼክ ማድረግ አያስፈልገው። እንዴት እንደዋለ ያውቃል፣ ምንም ችግር የለበት። ስልኩ ጠረጴዛ ላይ ቢቀመጥ ሚስቴ ብታነሳውና ብታየው ብሎ የሚፈራው ነገር የለም። የተጻጻፈው ቴክስት የተደራረገው የማይሆን ቴክስት የለም፣ አይፈራም። ፒዩሪቲ ሰላም ይሰጣል በጣም። ከዛ አንቺ እንደምታረጊው ደግነት፣ ለሰዎች መልካም ማድረግ፣ በተቻለ መጠን ለሰዎች ደግ መሆን፣ ያለን ማካፈል። አሁን መቄዶንያ ምን አስኬደሽ አንቺ? ዝም ብለሽ እኮ መኖር ትችላለሽ። መቄዶንያ ምግብ ታበያለሽ ምናምን፣ በዚህ በኩል እንደ ቤተሰብ የምትረዱት አለ። ይሄ ጀነሮሲቲ በተቻለን አቅም ባለን ብንዳቅማችን ደስተኛ ያደርጋል፣ በጣም ደስተኛ ያደርጋል፣ በጣም ደስተኛ ያደርጋል። ከዛ አካውንታብሊቲ አለ። አካውንታብሊቲ ደግሞ ተጠያቂነት ነው። አሁን እኔ አለቃ የለኝም፣ ማንም አለቃ በምድር ላይ የለኝም። አለቃዬ ክርስቶስ ነው። ግን ለሱ ራሴን አካውንታብል አድርጋለሁ፣ ተጠያቂ ነኝ። ለሱ ማረገውን ነገር እግዚአብሔርን እየፈራሁ ነው ማረገው። ሊጠይቀኝ እንደሚችል አውቃለሁ። ስለዚህ ለሱ ተጠያቂ ነኝ። ፈርሃ እግዚአብሔር፣ እሱን ፈርቶ አክብሮ መኖር። የፈለኩትን ባረግ እኮ ማንም አያየኝም። አሜሪካ ሄዳለሁ፣ አንዳንድ ብቻዬን ሄዳለሁ። የፈለኩትን ባረግ ማንም አያየኝም፣ እሱ ግን ያየኛል።
ፈራ እግዚአብሔር ማለት እሱ ነው፣ ሬቨረንስ ነው። መጨረሻ አይ ቲንክ 10ኛው ነው ስፒሪቹዋሊቲ ነው፣ መንፈሳዊነት። መንፈሳዊነት በጣም ያስፈልጋል። የካራክተርሽን ሼፕ ያደርጋል። በቃሉ በጸሎት በጣም ነው የጸሎት የምወደው። መጽሐፍ ቅዱስ ማንበብ በጣም ነው የምወደው። ሜዲቴት ማድረግ ነው እወዳለሁ በጣም። ይሄ ሶሊቲዩድ ጊዜ የሚባለው ነው ወስዳለሁ። 3 አይነት ብቸኝነት አለ። ሎንሊነስ አለ። ሎንሊነስ ፊሊንግ ነው። ሰው መካከልም ሆነሽ ብቸኝነት ሊሰማሽ ይችላል። አሎነስ አለ። እሱ ብቻሽን ነሽ ማለት ነው። ከዚህ ሶሊቲዩድ አለ። ሶሊቲዩድ ግን ብቻሽን ተወኝ፣ በእግዚአብሔር ፊት ተወኝና በሱ ፊት ራስሽን አቅርበሽ እንትን ኮንቴምፕሌሽን ይሉታል ካቶሊኮች። በእነሱ ትራዲሽን ኮንቴምፕሌሽን ይባላል። ግን በሁሉም አለ። በእግዚአብሔር ፊት የጸሎቱ እንዳለ ሆኖ ምስጋናው አምልኮ ምን እንዳለ ሆኖ ግን ደግሞ አንዳንዴ ዘም ብሎ በእግዚአብሔር ፊት መቀመጥ በጣም ወደው ነገር ጥብለሽ ተቀመጭ ሰብሎኝ ነው የምወጣው። ከዛ ስወጣ በጣም ሂሊንግ እንደዚህ እንደሚያስፈልግ ግን ገብቶኝ አይደለም፣ በእውቀት አይደለም፣ በልምድ ነው። አይ በጣም በጣም ጥሩ ነገር ነው። ፐርሶናሊቲሽን ይገራል፣ ካራክተርሽን ያስውባል፣ ከዛ ቅርጽ ይሰጠዋል። በጣም ደስ የሚል ነገር አለው እና እንደዚህ ራሳቸውን አይተው ሰዎች ካራክተራቸው ላይ መስራት አለባቸው። ይገርማል። ችሎታ ብቻ ዋጋ የለው፣ እውቀትም ብቻ ዲግሪ ዋጋ የለው። በሰዎች ዘንድ የሚያስከብርሽ ካራክተር ነው። ስለዚህ ብዙ ጊዜ ስለሚጠቅማቸው ካራክተር ላይ ያስተምራለሁ፣ ሊደርሺፕ ላይም አስተምራለሁ። መንፈሳዊ ትምህርት አሁን በትምህርቶቼ ውስጥ አካትታቸዋለሁ። ብዙ ጊዜ መንፈሳዊ ነገርን አካትታለሁ እኮ አይተሽ እንደሆነ እኔ ውስጥም አሁን ብዙ ብለሃል። እውነት ነው። ሰዎች እግዚአብሔርን እንዲወዱ እግዚአብሔርን እንዲፈሩ የሚያዋጣቸው እሱ ነው። እሱ መልካም እንደሆነ እንዲያውቁ፣ ደግ እንደሆነ እንዲያውቁ፣ እንዲጸልዩ፣ የጸሎት ህይወት እንዲኖራቸው፣ ሙስሊሞች ከሆኑ ቁራን፣ ክርስቲያኖች ከሆኑ መጽሐፍ ቅዱስን እንዲያነቡ፣ ወደ እግዚአብሔር ወደ ፈጣሪ እንዲጠጉ ማድረግ በጣም ደስ ይለኛል። ዋናው እሱ ነውና ዋናው እሱ ነው። ወደ እሱ መጠጋት ሁሌ ጥቅም እንጂ ጉዳት የለውም። ግን በዚህ ትምህርቶች ውስጥ በስነ ልቦና ውስጥ በንግግርም ውስጥ እግዚአብሔርን በጣም ነው የምወደው። በጣም ልነግርሽ አልችልም። በጣም ነው የምወደው፣ ከልቤ ነው። የሆነ ስጸልይ ሁሉ እሱን ስለምወደው ነው፣ ለመጠጋት ነው ወደ እሱና የሚወደድ አምላክ ስለሆነ ሰዎች ወደ እሱ እንዲጠጉ፣ ህይወታቸውን ለእሱ እንዲሰጡ፣ ፈቃዱን ፈቃዳቸው እንዲያደርጉት። አሁን ያንን አምናለሁ። ትልቁ ጸሎትህ ምንድን ነው ብለሽ ብትጠይቂኝ ፈቃድህ ይሁን ነው። ፈቃድህን ላድርግ፣ ፈቃድህን አድርግብኝ፣ ፈቃድህን አድርግልኝ። ያንተ ፈቃድ ያልሆነ ነገር አይምጣ ወደ እኔ።